ስድብ በቀጠሮ። ሴትየዋ በሰፈሩ ውስጥ የታወቀች ተሳዳቢና ተንኳሽ ናት። ወቅቱ የአብይ ጾም መግቢያ አካባቢ ነው። አሁንስ በጾም በጸሎት ተወስተ መኖር አለብኝ ብላ ለራሷ ቃል ትገባና የንስሐ አባቷን ታማክራለች። የንስሐ አባቷም በውሳኔዋ ተደስተው መልካም ማድረጓን ገልጸው እንዲህ ሲሉ ይመክሯታል። ልጄ አደራሽን፣ ይህ የሱባኤ ወቅት ሁላችን በጾምና በጸሎት ወደ ፈጣሪያችን የምንመለስበትና ስለ ኃጢአታችን የምናለቅስበት ነው። እኛ ክርስቲያኖች በይህ ጊዜ እንኳንስ እርስ በእርስ ልንጣላ ይቅርና ጠላታችንን የምንወድበት፣ ስንበድል ማሩኝታን፣ ስንበደል ይቅርታን የምንልበት የንስሐ ጊዜ ነው። ስለዚህ እንኳንስ አንቺ ቀድመሽ ልትናገሪ ቢናገሩሽም እንኳን በትዕግሥት ማለፍ ይኖርብሻል። አደራ ልጄ በርቺ፣ እግዚአብሔር ከአንቺ ጋር ይሁን ብለው ባርከው ያሰናብቷታል። ጾሙ ተጀመረና በሦስተኛው ቀን ሴትየዋ የከሰዓቱን ቅዳሴ አስቀድሳ ወደ ቤቷ ስትገባ አንዴ ሌባ ካሏት ብትቆርብም አያምናት እንደተባለው የመንደሩ ሴት በነገር ጠመዳት። እስኪ ተመልከቷት፣ አሁን ላያት ሰው እውነተኛ ክርስቲያን አትመስልም ወገኛ እያሉ ዘለፉት። እሷ ግን የንስሐ አባቷ የመከሯትን አስታውሳ እንዳትሳደብም ጾም በመሆኑ እንዲህ አለች። እሺ አሁን ስደቡኝ ግድ የለም፣ ይህ ጾም ይፈታና እያንዳንድሽን ልክ አስገባሻለሁ አለች። ሁሌም ቢሆን ተናግሮ አናጋሪውን ያዝልኝ ማለት ደግ ነው። ቢሆንም ግን የብዙዎች ክርስትና እንደ ፋብሪካ ሠራተኛ በሽፍት ወይም በፈረቃ ነው። በጾም ጊዜ ወደ ቤተ ክርስቲያን ይገሰግሳሉ፣ ለፋሲካ ግን የመጠጥና ጭፈራ ቤቱን ያጨናንቁታል። የወዳዴ ክርስቲያን የፋሲካ ዘፋኝ መሆን ደግም አይደል። በጊዜውም አለጊዜውም ጽና እንደተባለው ክርስቲያናዊ ሕይወታችን የዘወትር እንጂ ወቅታዊ ሊሆን አይገባም። ሁሌም ቢሆን የሠራችሁበትን እንዳታጠፉ ለራሳችሁ ተጠንቀቁ መባላችንን አንርሳ።